ቲክቶክ ስናይ መጀመሪያ ጊዜ ቲክቶክ በቃ ሀ ብለን ስንጀምር ቲክቶክ ላይ የሚያዝናና የለሽም ጠፍተሻል አሁን እንዴ አና ያልተካተተ ሰው ቢታዩ እንዴ አንተ ቢታዩ ላይ ቢታዩ የለችማ ሲሳይ በስመ አብ እግዚአብሔር ሲሳይ ነው ማለት ሰላም ሰላም እንደምን አላችሁ ወይ እያልን ዛሬ በድጋሚ ተከስተናል። አዎ ዛሬ ደግሞ ይሄን አዋርድ እንግዲህ ማን ይበለዋል? አዎ ዘንድሮ ለየት የሚያደርገው የአዋርዱ ሽልማት ላይ ምን እንዳለ ታውቃላችሁ? መኪና ግን ማለት ማን ይበለዋል? መኪና ለአንድ ቲክቶክ ላይ ነው ዘይራለ ይዋይ ዳተካለ BYD ዱል ዩር ድሪፕ መንዶስ አብረን ያለን ይሄ መኪናው ያፈናቁም ግን አላችሁ እንዴት ናችሁ? በእናታችሁ በጣም ናፍቀናችኋል። አይ ቲንክ ሰሞኑን ትንሽ ስለጠፋን አንድ እቺ 3 ቀን ስለጠፋን ተነፋፍቀናል። በጣም ይቅርታ አድርጉልን። እና ለማፈልገው አሁን ዛሬ ማለት ነው እያንዳንዳችሁ የሚመቻችሁ ቲክቶከሮችን እንትን ማን ላይ ቦታ አድርጋችኋል እና ማን ነው ለእናንተ ግን ከዛ በፊት የሆነ ነገር ላሳያችሁ የሆነ ነገር አይታል እና እሺ ወደ ዋናው ነጥባችን ስንመለስ የዛሬ ቪዲዮአችን ምን በተመለከተ ነው? የዛሬ ቪዲዮአችን የቲክቶክ አዋርድ ካታጎሪ ማን እጩ እንደሆነና በዘርፍ እጩ እንደሆኑ ዛሬ ሊስት እናደርጋለን። እና እኛም ሊስት የምናደርግበት አቴንሽን እኮ ወደ ምግቡ ሄዶ ነው። አይዞህ የኔ እጅ አለበት ምን አለ በማምጣትና እና እስቲ እኛም የራሳችንን ቮት እናደርጋለን። ሲቀጥል ደግሞ ማን ይበላዋል ወይ ደግሞ ማን ይበላው ደስ ይለናል ብለን አንድ ላይ ሪአክት እናደርጋለን። ይመቻችሁ፣ አብራችሁን ቆዩ። ፓው የመጀመሪያ ቪዲዮአችን ነው። የመጀመሪያው ቲክቶክ ክሬተር ኦፍ ዘ ይር የዓመቱ ምርጥ ቲክቶከር እስቲ ማን ነው እና ማን ተካቷል የሚለውን አብረን እናያለን። ማን ይመስላል ግን አንተ ቲክቶክ የዓመቱ ምርጥ ቲክቶከር? ያቺ እንትን ላይ የምገባ ማነች እንትና የትራፊክ ምናምን የሚሰራው አራቀልድ እሱ ይገባል እንዴ? እሱ ልጅ ካልገባ እንዴ እሱማ መግባት አለበት። እሺ የመጀመሪያው ቤኪ 4 ኪሎ ኢንተርቴይንመንት አንተ ቮት የለውም ቮት 200 ምናምን አበቃል ደሳለኝ አሪፍ ቲክቶከር ነው፣ ጸዴ ነው። አቤልም አቤል አሁን ላይ አለ እንዴ? አቤል አሁን ላይ ጠፋ። አቤል ዘፈን ምናምን አንጓለለ ተፈቶበታል። አሁን ላይ ግን እኔ ብዙም አቤልን እንተናዩ አቤል ተፈሪ በኢየሱስ ይሄ ጀረስ የሚገርም ልጅ ነው። ማርያም እንደው ብዙ ቮት የለውም እዚህ ላይ ቮት አድርጉት። አቤል ተፈሪ አንድ ሰው ቮት ካረግን በኋላ ሌላ ማድረግ አንችልም እንዴ? አይ አንድ እንትን ላይ አንድ ሰው ብቻ ቮት ማድረግ እንችል ነው። እንደዛ ከሆነ ከባድ ነው እንጂ አንድ አራት ሰው ነው ታረግ ነው። በለ አቤል ትወርዳለህ። አቢ ወለላው አብነት ከበደ አለ። አብነት ከበደ ያው ግድ ነው። አዶናይ ሁለት ብቻ ነው ይሄ የዚህም ሁለት ነው። ኦኬ
የአብነት እሺ ያኛው አዶናይ ሎ ጋው 13328 ሰው ቮት አድርጎታል። ኢየሱስ እኔ እኮ 13000 ሳይሆን 1300 ምናምን እየመሰለኝ መደና ከሌሎቹ አንፃር ስታይ እኮ እንደዛ ነው የሚመስለው። እሺ ባሮት አለ ባርኮ አንተ ብርቅ ነው ማራይ በለ ብርቅ ባርኮት አለ የሚገርም አዶናይ ጋር የሚደርስ ያለ አይመስለኝ እንዴ በጣም ነው። አዶናይ በትንሽ ጊዜ ውስጥ መጣ የዓመቱ ምርጥ ቲክቶከር አዶናይ ስልክ እኔ ግን አዶናይ በርግጥ ደስ ይላል። ግን ደግሞ ጋር እንደ ዓመቱ ምርጥ ቲክቶከር ለፍቷል ምናምን ብዬ እኔ ቮት አላደርጉም። አዶናይ ግን አሪፍ ስራ ሰርቷል። ግን በልፋት ደረጃ ደግሞ እስቲ አንድ ላይ እናያለን ማን በደንብ እንደለፋ። እሺ ባርኮት አለ እስቲ ኦኬ ያላችሁ ባርኮት ብሩክሊስም አለ ባዚ አለች በርተሚውስ አለ ባዚ ነች ያለስ የሆነ በፊልተር ምናምን ሰራ አጥበችኝም አይደለም። በርተሚውስ በቃ ኦሬዲ አልፎበታል። አንዴ ተሸልሞ ጨርሷል። በቃ ከሸቀጥ ወደ ነዳጅ አስመጪነት ስለተሸጋገርሽ በቃ ይበቃሻል። አንቺ ከቲክቶክ ወጪ አዋርድ ወጥተሻል። በሱ ፍቃድ አማር ማን ነው? በሱ ፍቃድ ይሄን ነው የሚሰራው። ኒውስ ነው የሚሰራው እና ይሄም ብዙም በቃ እስካሁን እስቲ ልፋት በጣም እየለፈሉት ቲክቶከሮች አላገኘናቸው። ኧረ እኔ አዶናይ ቤቴሌም አዳሙ የሷም ብዙም ታለ ቢኔዙ ብራይት እንግሊሽ ቢኔዙ የሚባለው ልጅ ነው የሚመቸኝ። አሁን እኔ ምን ሰርታ ነው አንተ ቮት የምትደረገው? እኔ ብዙም አላውቅም። እኔ ቢኔዙን አላውቅም። ብሩክ ኒውስ ታሪክ ጸዴ በዚህ ዓመት አሪፍ ስራ የሰራው ብሩክ ኒውስ የሚገርም ቲክቶክ ላይ የሚገርም በጣም ተጽዕኖ ፈጥሯል። አዎ በጣም እንዴ አንተ እንደ ሀገር እንደ ዓለም የሆነ ቲክቶከር አለ 10 ምናምን ሚሊዮን ያለው እሱ ላይ ራሱ የአባይ እንተነን ቪዲዮ ኖሮ ምናምን ያደረገልን እሱ በጣም ፕሮሞት አድርጎልናል። ብሩክ ኒውስ አሪፍ 3000 ምናምን አሪፍ ነው። እስካሁን ሁለተኛ ደረጃ። ከዛ ኬኳ አሪፍ ነች። ግን እስቲ ኮሜዲያ ቡርሳሞ አሁን ላይ ትንሽ ላይቭ ላይ ተፍተፍ ማለት የጀመረው ቡርሳሞ ደግሞ ማለቃቀስ ጀመረ። እኔ ብዙ ማለት የምትመቸኝ ላይቭ ላይ ቺፖቹ ምናምን እያስገባ እሱ ደስ ይላል። እሱ በጣም ጸዴ ነው። ዶሚኔት ኑሪ የሚገርም ጸዴ ቲክቶከር አሪፍ ዶሚኔት ዶ ቮት የለውም ማታ 912 በቃ ግን ይኸው ስንት አለው 528000 ፎሎወር አለው። ኧረ ዝም ብላችሁ ፎሎ አታድርጉ። ቢያንስ ፎሎ ያደረጋችሁ ሰዎች ቮት አድርጉላችሁ። ኤክሶደስ አሬ እንደው ትንሽ ቅር ምን ይሉት ታውቃለህ? የኤክሶደስ እኔ ቲክቶክ ላይ ራሱ ማለት ቲክቶክ ተስፋ እየቆረጠ መሰለኝ እንደኔ ቲክቶክ እንደወደረኝ ከቲክቶከሮች መካከል መጀመሪያ ቲክቶክ አንዱ በቃ ኤክሶደስ ነው። ኤክሶደስ በርጠሚውስ በነበሩበት ሰዓት ላይ በጣም ጸዴ ነበር። ግን አሁን ላይ በርጠሚውስ ራሱ ኤክሶደስ ነበር በዛ ሰዓት ግን ያው ስንጠብቁ የነበረው አሁን ግን በርቶበታል። ያው የለም ደግሞ ማን አለ? ኤላትሪክ በቃ የዛሬ ዓመት እኮ ኤላትሪክ ማለት የዛሬ ዓመት ስንት ቮት እንደነበሩ ታውቃለህ? ኤላትሪክ ባይዘው ትሪክ ነው የሰራው ማሪ አንተ ትሪክ ነው የሰራው አንተ የሰራው የባለፈው ዓመት እኮ የነበረው ቮት ነበር። አሁንም ጭራሽ ማንም እኮ አይደርስበት። ስንት ቮት ደርሶ ነበር? 56000 ነው ቮት ማርያምን። አሁን ግን 55 ያው በቃ እንዲህ ነው በቃ ዘንድሮ በጣም ሃይ የሆነ ሰው ቀጣይ መስለንም ቀዝቃዝ በቃ ትቀለበሳለህ ነው የምትጠብቀው ትከረበታለህ። ግን አሁን ቲክቶክ ራሱ ቮት በተደረጉት ልክ ነው የሚሸልማቸው። እንደዛ ከሆነ ነው እንጂ ፌና በቃ እንደዛ ከሆነ እስካሁን አዶናይ ነው። ፌና ታውቃታለህ? አላውቃትም። ማንስ ፌና ጎፈሪ አላውቃትም። ፍላጎት ዝናቡ አሪፍ ፍላጎት ጸዴ ነው። ያበቃል ጀለስ ነው አሪፍ የተንቀሳቀሱ ፍላጎት አሪፍ ልጅ ነው። ፍራይዴ 90s ቲክቶከር ብዬ አላያቸውም። ላይቭ ላይ ነው ላይቭ ስትሪመር ብለን እንያዛቸው። በስትሪመር ብለክ በሱ እንያዛቸው እንጂ እሺ። ኃይላብ አመሃ አላውቀውም። ይሄን ኧረ ይሄ ዝም ብሎ ሃይማኖተኛ ነው። አለ ይብዙ ቮት የምታደርገው እሺ። ሀና ግዳይ ባምቢ ሀበሻ ሀና ግዳይ ነው ስሟ። ባምቢ ሀበሻ ባምቡላ እናልፍሻለን።
አይ ባምቢም እኮ አሁን ላይ ስለ ባምቢ የሆነ አስተማሪ ነገር ይዛለች ባይዘው ከሆነ ሰዓት ላይ ከመጣችበት እንትን የሆነ ሴት ለሴቶቹ አሪያ ነገር ሆናለች። በጣም አሪፍ እንትን ላይ ነበረች። በቃ እሷ ለብቻዋ አዲስ ኮንቴንት ቢዘጋጅላት ጃሬ እሺ ጃራ ተስፋዬ አለ እንደ ጃራ አለ ካገባ በኋላ ሚስቱ በቃ ፎከስ አድርጎ እኛ ጣል አድርጎናል። ጃራ እናልፋለን። ሚስ ፋንዲሻ ዱብ እሷንም እናልፋታለን። ፋንዲሻ ባይዘው እንደ ቲክቶከር ሳይሆን እኮ ብሎግ ነው የምትሰራው። ቻይና ግቢ ነው ዕቃ ታስመጣለች። ቻይና ፕሮሞት የራሷን ስራ ነው ፕሮሞት ታደርጋለች። እሺ ጂኤስፒ ቢዩቲ ኢትዮጵያ አላውቅም ተባለ። እኛ ለምቦት አታረጉም። ውሻ ሪአክት የታል እኔ አንደኛ ላይ ነበር የጠበቀው። እሺ ኮኬ እኔ አላውቃትም። ኮኬ የታለች? ኮኬ እንጃ። እሺ ሚስ ልዩ አለች ሰለቸው በጣም ጽድት ያለች ሴት እሷም ከገባምቢ ጋር የሆነ ብትቀላቀል እንደ ሀሳብ ከባምቢቹ ከሴቶቹ በጣም አሪፍ ነገር ነው። ልጅ ናቷ ይሄ ነው ኮሜዲ እንደ ቫይድ ምናምን ነው። 430,000 ሰብስ ፎሎወር ነው። አንተ እንዴ እኛ እያየን ነው። እሺ ገዝተው ነው እኮ ልዩ ዜሞች ትችላላችሁ። አሪፍ ናቸው። ልዩ ዜማ አሪፍ ናቸው። ሉአል ደስ የምትለኝ እሴት ቲክቶከር ሉአል። አረ ሉአልን የምትመስል እዚሁ አላየሁም። ቲክቶከር ሳትሆን ሉአልን ነው የምትመስለኝ። እንትና የሆነች ልጅ አለች እዛ አራቀልኝ የብር እዚህ ሰፈር አትመስልም? ያቺ እንደውም እዛኛ ፌስ ስንጫወት እንደውም እዛ አጠገብ ሉአልን የምትመስል ልጅ አለች። ብቻ ትዛለች እንጂ እሺ ምህሩ የድራማ የቲክቶክ ድራማ ለምን ፊልም አይሰሩም? ሙቪ ነገር ምህሩ ራሱ ድራማ የሚገርም ፊልም መስራት እንትና መልእክተኛው በጣም አሪፍ ነው፣ ግን እየለፋ ያለ ሰው ነው። አሁን ሞር እየመረጥን ያለው እኛ እስቲ እስኮን አንተ ማን ነው ባይዘው እየለፋ እኮ ነው። መልእክተኛውም እኮ እንትን ያደርጋል እኮ እየለፋ ነው። መልእክተኛው እንትን ነው እርዳታ ነው የሚሰራው። እርዳታ ላይ ነው የተሰጠን ነገር ሄዶ ሰውን መደጎም ነው እንጂ አሁን ሰውን ፈኒ ምናምን በሚለው ነው አይደል? አሁን እዚህ ጋር ይገባል። እዚህ ላይ ግን በቃ ቲክቶክ ላይ በጣም ተጽዕኖ እየፈጠረ ያለው ቲክቶክ ላይ በጣም እየለፋ ያለ አይደል? ስራዬ ነው ብዙ ብሎ ይዞ እየለፋ ያለ ሰው ነው አሁን እየመረጠን ያለው። እስካሁን ግን ካለው ውስጥ አንተ የማን ተመቸህ? እኔ እስካሁን ካለው ውስጥ አላገኘሁትም። እየፈለኩት ነው አላገኘሁም። እስካሁን ቮት ላደርገው የምፈልገው ልጅ እሺ ሚፍታ መሐመድ ጸዴ ልጅ ነው። ልጅ አሪፍ ሰው ነው። እሺ ሚናሙል አረ ይሄ ልጅ ወንዳት እንዴት አባቱ ደስ እንደሚል 1.3 ሚሊዮን ነው። አታውቁም? በኦሮምኛ የሚሰራው ኮሜዲ ቪዲዮዎች ማለት ነው። ግድል ያደርጋል ማርያም አሪፍ ቦታ አረ የወስሙ ሁሉ መዶሻ ምናምን እያሉ ነው የሚሰራው። መዶሻ ነው። እሺ አንተና ሙሴ ሰለሞን እኮ ጠፋ። ከዜና ወደ ምን ገናና ገባ? ወደ ምን ገባ? አንተ ሙሴ ሰለሞን ግን በጣም ማርያም እኔ አሁን ትክክለኛ ቤተሰብ ያለው ሰው ሙሴ ሰለሞን ነው። ቤተሰብ ማለት ትክክለኛ ፎሎወር ያለው አንተ የትም ሂድ የሚገርም ቦታ ያለው ሙሴ ሰለሞን። ግን አሁን ሙሴ ሰለሞን አሁን እንደውም ከብሩክ ኒውስና ሙሴ ሰለሞን ባይዘው ማለት ነው። አሁን ቮቱ ሲጀመር ነው ወደ ቲክቶኩ የመጣው። አሁን ቮቱ ልክ ሲጀመር ወደ ቲክቶኩ መጣ እንጂ ጠፍቶ ነበር ይመስላል። ከሱ እንደውም ብሩክ ኒውስ በጣም እያጠለቀለቀው ነበር። አይ ብሩክ ኒውስ በጣም ሲሆን አሁን እሱ 6700 ቦንስ ይቀየሩ እንዳዛ የሙሴ ቤተሰብ ወደ ብሩክ ብትገቡ። እሺ ናፊያድም በጣም አሪፍ ቲክቶከር ነው። አሪፍ ቲክቶከር ነው። ናሆም ፎንቲ ላይቭ ስትሪመር ነው። ሄደ ከነማጋ ትገባለህ ከነፈር አይደለም ግን ትይዛለህ ማለት ነው። ነቢሉር አለ ይላል። የሚስልዩ ጓደኛ ነው አይደል እንዴ? አይደለም የእንትና ማለች እሷ በቸጉል ላይ ሰራ ነች። ብቻ አይደለም ያቺ እሷም ድራማ ነው የምትሰራው
ብቻ ነቢል ቲክቶክ ላይ ጠፍቷል። ነጹ ጸዴ የሴት ኮሜዲ እንዴ ነጹን 133 ሰው ብቻ ማርያምን ነጹ ሮዚ 6 ወር ቮት ያደረጋት ለምን ጠፍታለች? እሷ ሄደች። ሳም እንደ ዲሃ ሳይኮ ካፕልስ እነዚህ ጸዴ ካፕል የኢትዮጵያ ካፕል ሽልማት አናት ላይ ሳሚ ይሄ ምንድን ነው የሚሰራው? ሾርት ቪዲዮ ሲሳይ በስመ አብ እግዚአብሔር ሲሳይ ነው መሆን ያለበት። ሲሳይ የቲክቶኩን አዋርድ ሲሳይ ነው መሆን ያለበት። ሲሳይ አንድ ሰው አግኝተናል። ሲሳይ እስካሁን አንድ ሰው ሲሳይ ሱራጃ በምርጥ ሾርት ሙቪ ሲሳይ የሚገርም ልጅ ነው። ሾርት ሙቪ ብቻ ሳይሆን በቃ ለቲክቶክ ቪዲዮ ብሎ የሚሰራቸው እንትሮች ፊልም ማርያም ሰቡ በቃ እኔ ፊልም መከራየት አቁሜያለሁ። ወራን ኮሜንት ላይ አንተ ማርያም አሁን ዩቲዩብ ላይ ከሚለቀቁት ፊልሞች በተሻለ እሱ አሪፍ አድርጎ አዘጋጅቶ ይሰራል። አሪፍ ትረካ፣ በአሪፍ አገላለጽ፣ በአሪፍ ቪዲዮ እይታ፣ በአሪፍ ካሜራ ጽድት ባለ ነገር ማለት ነው ይቻላል ሲጀመር። እሺ ሱራጃ ሰለም ነው አጎቴ እየለፋሽ አይደለም ግን አሪፍ ስራ ነው የምትሰሪው። ቀለል አድርገሽ አሪፍ ስራ ነው የምትሰሪው። ታኩር ሆኗል። ይሄ ልጅ ከቲክቶክ ወገን እየወጣ ነው። ታኩራ ከነን አሁን ፎንቲ ጋር ይዘናል። ታኩር ቶማስ አለ እንደ ቢቢቱ አለ እንደ ይሄ ልጅ ማለት ነው እንደጠፋ የምታስተዋውቀው ይሄ ልጅ ከእንትና ጋር ታደርገዋለህ ከሮዚ ጋር በቃ ከጠፉት ማህበረሰብ የጠፉት ክሬቲቭ አዋርድ ያስፈልጋቸዋል። ቲክቶክ ክሬቲቭ አዋርድ የጠፋ ቋንቋ ይመስላል በጣም የጠፋ ተብሎ ወቢ ማለት ነው እንዴ? ወቢ አቺ ኮሜዲ ነች። ኧረ እባክህ 590 ፎሎወር አለ። እሺ ያሬድ ምርጥ የመከላከያ ሰራዊታችን ያሬድ አታውቀውም? በጣም ፈናታለች ባይዘው። ኧረ እባክህ መከላከያ ሰራዊት ነው። ቦት ብናደርግ ደስ ይለናል። ግን ያው ቲክቶክ በስተ መጨረሻ ዩቲናስ ቲክቶክ ስናይ መጀመሪያ ጊዜ ቲክቶክ በቃ ሀ ብለን ስንጀምር ቲክቶክ ላይ የሚያዝናና ዩቲ ነች። ዩቲ ነው ማለት ነበር የምገባው እንዴ በቃ ዩቲ እኮ ነገር ላይ ቀረበች ከተባለ በቃ እንዳለ ዩቲ ቲክቶክ ላይ ዝገተ የመጀመሪያ ቲክቶክ ስጀምር አብሮ ዩቲናስ ዩቲ መጀመሪያችን እና በይዘው ቲክቶክ ላይ በጣም እየለፋች ያለች በስማ ሙዚቃ ጀምራለች። ከሲሳይ ጋር ከገጠመች በኋላ ይገራረሙ ስራዎች እንዱ ሲሳይ ነው መሰለኝ ወደ ስራው ይሳባል ይሆናል። ሲሳይ በጣም ብዙ ሰዎች ነው ወደ ራሱ ይሳባል። ስለዚህ ይሄን ፕሮፋይል ማቆ ራሱ ጥሩ ነው። ማን መረጥካት? ሲሳይ ያ ልጅ ለምን አልገባም እንዴ? እት ነው የሚሰራው ቤጂ አይደለም እኮ ቤጂ ሳይሆን ማን ነበር እሱ? ምንድነው ውሃ ማብራት አይደለም። አንዴ ደግሞ ውሃ ወጣ ይላል። ግርግር ጀማሪ በጣም ይደረጋል። ብቻ በጣም ብዙ እንትኖች አሉ። እኔ ቦት ማድረገው አሁን ካለው ውስጥ ማለት ካየናቸው ሲሳይ ለኔ አንደኛ ነው። እሱ ሲሳይ መረጠ። አሪፍ ምርጫ የመረጠው። እኔ ግን ሲሳይ ባለፈው ዓመት ስለተመረጠ እንዴ ባለፈው ዓመት በልቶ ነበር ግን የበላው ግን እንዳጠቃላይ ሰው የበሉ ባለፈው በዚህ በሾርት ሙቪ ምናምን መሰለኝ የበላው። እኔ ግን ዘንድሮ ብትበላ ደስ የሚለኝ ዩቲ ብትበላ እኔ በጣም ደስ ዩቲናስ ማርያም ዩቲናስ በቃ በሴቶቹ ይሄንን በቃ ብልት አድርጋ 1 3 4 ዋንጫ ብታገኝ አጠቃላይ የመጀመሪያው እንዳጠቃላይ ከቲክቶክ አዋርድ የሚበላው የመጀመሪያው መኪናውን የሚበላው አዶናይ ያው የሚበላው እርግጠኛ የሆነበት ነው። ቦቱ የሚበልጠው ቲክቶክ ላይ ያያየው እስካሁን ቦቱ የሚበልጠው አዶናይ። እሺ ለዛ የነበረ ቪዲዮ ይሄን ይመስል
አይመቻችሁ። በቃ ለዛሬ የደንበረ ቪዲዮ የነበረ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። የተሰማችሁን ስሜት ኮሜንት ላይ ጻፉልን። እኛም ምግቡ ቆየብን እንብላ። ምግባችን እንብላ እኛ ትንሽ እና ሼር፣ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ተባበሩን። ፍቅራችሁ ይለጥልኝ። በቀጣይ አዲስ ቪዲዮ እስክንገናኝ ሰላም ቆዩልን። እንወዳችኋለን። ይሄው ሸያት ነው ምን ጊዜ ውሻ ያልት